أسرى بك الله ليلا إذ ملائكه والرسل في المسجد الأقصى على قدمي لما خطرت به التفوا بسيدهم كالشهب بالبدر أو كالجند بالعلم سلى وراءك منهم كل ذي خطر ومن يفز بحبيب الله يأتمي ይላሉ አህመድ ሸውቂ ነህጀል ቡርዳ በሚለው ግጥማቸው ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ የዋንቲው ተከታታዮች? ከረጅም ቆይታ ከረጅም መጠፋፋት በኋላ ተገናኝተናል። አሁን ያለንበት ወር የረጀብ ወር እጅግ በጣም የሚወደዱ በአላህ ዘንድ ከተከበሩ ወራቶች መካከል ነው። የተለያዩ የሪዝቅ በሮች የሚከፈቱበት፣ መልካም ስራዎች የምንሰራበት፣ ለረመዳን የመልካም ስራ ዘሮቻችንን የምንዘራበት፣ አሁን ቁርአን ረመዳን ሲገባ ሳይሆን ቀድመንም የምናختምበት የምንከፍትበት፣ አዝካሮችን የምናጠናክርበት፣ ደኢፎችን የምናገዝበት፣ መልካም ስራዎችን የበለጠ ይሰራን የምንለማመድበት ወቅት ነው። ረጀብ በድሮ የሷሊሆች ዘመን በታቢኢን ወደኋላ ሄደን ብንመለከት የረጀብን ወር ሙሉ የሚጾሙ ማህበረሰቦችን እናገኛለን። የረጀብ ወር በእኛ በሀገራችን ተጨባጭ እንኳን የተለያዩ ክልሎች ብንሄድ የድሮ እናትና አባቶቻችን አያቶቻችንን ብንጠይቅ ረጀብን በጣም ረጀብ ላይ ብዙ መልካም ስራዎች የሚሰሩ የሚጾሙ፣ በቃ ሰደቃ ዘካ የሚያወጡ ብዙ መልካም ስራዎችን የሚሰሩ ማህበረሰቦችን ታሪኮችን እንመለከታለን። ስለዚህ ረጀብን እንደቀላሉ ማየት የለብንም። በተለይም በአሁኑ ዘመን ይህንን ወር የተለያዩ መልካም ወር የምንላቸውን መልካም የተባሉ ቀናቶችን ይበልጥ የምንጠቀምበት፣ ይሄ ከኢማን የተፋታው ልባችንን ከመንፈሳዊ ምግቦች የራቀውን ቀልባችንን የምናረጥብበት ስለሆነ የበለጠ የምንጠቀምበት አላህ ያድርገን፣ ሁላችንም ተጠቃሚ ያድርገን። የረጀብ ወር ላይ እንድናስታውስ ወይም እንድናስብ በተወሰኑት በትናንሽ ሪማይንደሮች የመጣሁት ስለ ኢስራእ ወልሚዕራጅ ወይም ታላቁን የኢማን ጉዞ የረሱል ዓለይሂ ሰላቱ ወሰላምን የፍቅር ጉዞ ከአላህ ሱብሓነሁ ወተዓላ ጋር ሊቃ ያደረጉበትን በጣም መልካም የሆነውን ተአምራዊን ጉዞ በትንሹ ምን እየዳሰስን እኛስ ከሱ ምን እንማር፣ የኛስ ኢስራእ የኛስ ሚዕራጅ ምን መሆን አለበት፣ ይሄ መንፈሳዊ የሆነው ጉዞ ይሄ አላህ Subhanahu Wa Ta'ala ለሳቸው የሰጣቸውን ትልቅ ሙዕጂዛ እኛም እንደ ኡመታቸው እንዴት ነው ወደ ሀያታችን ማምጣት ያለብን የሚለውን በተወሰነ መልኩ የምንመለከት ይሆናል ኢንሻአላህ። ረሱሉ አለይሂ ሰላቱ ወሰላም መካ ላይ እጅግ በጣም ያዘኑበት ወቅት ላይ ነበሩ። የሐዘን ወቅታቸው ተብሏል። ረሱሉ አለይሂ ሰላቱ ወሰላም እናታችን ኸዲጃን እጅግ በጣም የሚወዷትን ፍቅሯን ተረዘኩኝ ብለው የሚሏትን ኸዲጃን ያጡበት ወቅት ነበር። እጅግ በጣም የሚወዷት፣ ከዛ በኋላ ደግሞ በጣም የሚወዷቸው ልክ መካ መቆየታቸውን ጋሻቸው የሆኑትን ያሳደጓቸውን አጎታቸውን አቡ ጣሊብን ያጡበትን ወቅት ነበር። ረሱሉ አለይሂ ሰላቱ ወሰላም የራሳቸው ህዝብ እርሶኮ መሐመዱል አሚን ናችሁ፣ ሳዲቁል አሚን ናችሁ የሚሏቸውን እና እርሶኮ ታማኙ ነብይ ናችሁ፣ እርሶኮ የተጣሉ ጎሳዎችን የምታስታርቁ ናችሁ የሚሏቸውን የመካ የቁረይሽ ሰዎች ጀርባቸውን የሰጧቸው እሱኮ እንዲህ ነው ብለው የማይሆኑ ስም ታፔላዎችን የሰጧቸው ሰዓት ላይ ነበር። የሚያሰቃዩቸው ሰዓት ላይ ነበር። በኑ ሐሺም እናታችን ኸዲጃ የሞተችበትንም ረዲየላሁ ዐንሃ ክስተት የምናስበው የረሃብ አቀባ የተጣለባቸው በጣም ከፍተኛ ከባድ የሆነ ጊዜ ነበር ለረሱል አለይሂ ሰላቱ ወሰላም። ከዛ በኋላ ደግሞ ጣይፍ ሄደው ከለላን ለማግኘት ወደ ጣይፍ ሲሄዱ ጣይፍ ላይ የተፈጠረው ነገር ታውቃላችሁ። ያ አላህ ለማን ተውከኝ ብለው የተማጸኑበት ረሱል አለይሂ ሰላቱ ወሰላም እጅግ በጣም የተከፉበት ዘመን ነው። ከዛ በኋላ አላህ Subhanahu Wa Ta'ala ጥሎ አይጥልም። በተለይም ረሱል አለይሂ ሰላቱ ወሰላም የእሳቸው ሐቢብ የሆኑትን ነብይ ጥሎ ቢጥል አምላክ አይደለም ያላቸውና ከመልካም ከችግር በኋላ ምቾትን የሚያስቀምጠው ጌታ
አላህ ስብሓነሁ ወተዓላ ኢስራእ ወልሚዕራጅን ለረሱሉ ዓለይሂ ሰላቱ ወሰላም ማጽናኛ ይሆን ዘንዳ ሕክምና ይሆናቸው ዘንድ የፍቅር ጉዞ ኢንቪቴሽን በሉት ሰጣቸው ማለት ነው፣ ወፈቃቸው። በአንድ ኢብኑ ሐጀር በዘገቡት ዘገባ ላይ ረሱሉ ዓለይሂ ሰላቱ ወሰላም እንደዚህ ይላሉ። በአንድ ሌሊት ላይ ጅብሪል ዓለይሂ ሰላም ይመጣና ሐጢም ወደሚባለው አካባቢ ይወስደኛል። ከዛ በኋላ በዘምዘም ወይም አንዳንድ ቦታ ላይ ደግሞ በኢማን የተሞላ የወርቅ ሳህን ውስጥ ልቤን አውጥቶ ያጥባል ይላል። የረሱሉ ዓለይሂ ሰላቱ ወሰላም ልብ 2 ጊዜ እንደታጠበ በሲራ ላይ እንመለከታለን። አንደኛው ልጅ እያሉ ሲሆን፣ ሁለተኛው ደግሞ ይህንን ጉዞ ከማድረጋቸው በፊት እንደነበረ እናያለን እና እንመለከታለን። ያ ደግሞ አሁን ለሚመለከቱት ሄደው ለሚያዩት ተአምር እንዲያጠናክርላቸው ነው ይላሉ። ምክንያቱም የሚመለከቱት ነገር ለሰው ልጅ አይን ከባድ ነው። ለሰው ልጅ ጆሮ፣ ለሰው ልጅ ልብ ለመቀበል እንኳን እጅግ በጣም የሚከብዱ ትዕይንቶችን ነው ረሱሉ ዓለይሂ ሰላቱ ወሰላም በዛ ጉዞ ላይ የተመለከቱት እና ለዛ ለማጠናከር ነው ይላሉ። ከዛ በኋላ ረሱሉ ዓለይሂ ሰላቱ ወሰላም 2 ረክዓ ከዓባ ፊት ይሰግዳሉ። ከዛ በኋላ ቡራቅ የምናውቀው ነው እንግዲህ ቡራቅ ከአህያ ከበቅሎ አነስ ያለ ከአህያ ደግሞ ከፍ ያለ ነጭ ሆነ በመልኩ እጅግ በጣም በብርሃን ፍጥነት ቡራቅ ማለት ሲጀመር በብርሃን ፍጥነት የሚጓዝ ለማለት ነው እና እንደዚህ አይነት በጣም በነቢያቶች ዘንድ የሚታወቅ ነው ይላሉ የሲራ መዛግብቶች ላይ። በነቢዩ ኢብራሂም እና ኢስማኤልንም ይዞ ይሄደ ነው ይላሉ እሱ እንስሳና በዛ ከኢስራእ ያደርጋሉ። ኢስራእ ማለት ከመካ ወይም ከካዕባ ወደ በይተል መቅዲስ ያደረጉት ጉዞ ነው ማለት ነው። ከዛ በኋላ ወደዛ ይሄዳሉ በብርሃን ፍጥነት። በዛ መሃል አንድ ክስተት ይፈጠራል። ረሱሉ ዓለይሂ ሰላቱ ወሰላምን ይነቀንቃል ይህ ቡራቅና ጅብሪል መታ ያደርጉታል ይላሉ። ቡራቅን መታ ያደርጉትና ወይ ሀክ አንተ ቡራቅ ሆይ ወየውልህ፣ አንተ ያስከው እንግዳ እኮ ከዚህ በፊት አይተው ወይም ተሸክመው የማታውቀው እንግዳ እኮ ነው፣ ወይ ሀክ ወየውልህ ይሉታል ማለት ነውና የረሱሉ ዓለይሂ ሰላቱ ወሰላም መቃም የሳቸው ክብር ይዛ እዚህ ላይ እንኳን የምንመለከተው ነው። ምን ያክል ትልቅ ነብይ እንደሆኑ ታላቅ ነብይ እንደሆኑ ሰይዱል ሙርሰሊን ናቸው አይደለ? የሁላችንም ሰይድ ናቸው። የሙርሰሊን ሰይድ ናቸው። የከውኑ ሞገስ ናቸው ነብያችን ዓለይሂ ሰላቱ ወሰላም። ከዛ ወደ ቤተል መቅዲስ ይወስዷቸዋል። ቤተል መቅዲስ ከደረሱ በኋላ እኔ ሙሉ ዲቴሉን አይደለም የማወራው፣ በተወሰነ ይሄንን የኢማን ጉዞ አይተን እኛ እንድንማርበት ስለፈለኩኝ ብቻ ነውና ይዟቸው ይመጣል። ከዛ ቤተል መቅዲስ ይገባሉ ረሱሉ ዓለይሂ ሰላቱ ወሰላም። ከዛ በኋላ ተህየተል መስጂድ በዛ ሰዓት አልተደነገገም ነበረ እና ግን ሰገዱ። ረሱሉ ዓለይሂ ሰላቱ ወሰላም ይሰግዳሉ። ከዛ በኋላ ነው ስለ በተህየተል መስጂድ ወይም መስጂድ ሲገባ የሚደረግ የሱና ሰላትን የሚመጣው። ከዛ በኋላ ይሰግዳሉ። ከዛ ረሱሉ ዓለይሂ ሰላቱ ወሰላም ምን ይላሉ? ዞር ስል ከጀርባዬ ነቢዩላህ ሙሳ ነበሩ ይላሉ። ነቢዩላህ ሙሳ በአቋማቸው በጣም ገዘፍ ያሉ በመልክም ጠቆር ያሉ ነበሩ። ነቢዩላህ ሙሳም የበኑ ሸኑዓ ጎሳ ይመስሉ ነበር ይላሉ ረሱል ዓለይሂ ሰላቱ ወሰላም። ለሰሃቦች ሲናገሩ የተጠቀሙት እንትን ነው። በዛ ዘመን ያው በኑ ሸኑዓ ምን አይነት እንደሚመስሉ ሰሃቦች ስለሚያውቁ ለመግለጽ ሲፈልጉ ኢማጂኔቲቭ የሆነን መንገድ ነው የተጠቀሙትና እንደዛ ይመስሉ ነበር። ከዛ ነቢዩላህ ሙሳ አጠገብ ነቢዩላህ ኢሳ ነበሩ። ከዛ ከነቢዩላህ ኢሳ አጠገብ ደግሞ ነቢዩላህ ኢብራሂም ተከትለው እየሰገዱ ነበር ይላሉ ረሱል ዓለይሂ ሰላቱ ወሰላም። ከዛ በኋላ ኢማም ሆነው ፊት ለፊት ሆነው ከኋላ ነቢያቶችን ያሰግዳሉ ማለት ነው። ከዚህም ደግሞ ኢማሙል ሙርሰሊን ሰይዱል አንቢያ የሚባለውን የነቢያቶች ሁሉ አለቃ የሚለውን ስም ማዕረግ እዚህ ቦታ ላይ ያገኛሉ ማለት ነው። ከዚህ በኋላ ሚዕራጅ የምንለውን ወይም መንፈሳዊ የሆነውን ጉዞ ይሄ ወደ አላህ ከፍ ማለት ሚዕራጅ ማለት ወደ ላይ ከፍ ማለት ነው። ወደ አላህ ወደሚሄደው ከመካ ወደ ቤተል መቅዲስ እስራ ያደረጉ። ከዛ በኋላ ደግሞ ከቤተል መቅዲስ ወደ የመጀመሪያው ቂብላችን ወደ አላህ በሚደረግ የፍቅር ጉዞ፣ የናፍቆት ጉዞ፣ ከችግር በኋላ ከብዙ መሰቃየት በኋላ ከብዙ ፔን በኋላ የሚገኝ እረፍት የተገኘ ኢማን የተገኘ መውደድ ነው ማለት ነው። ረሱሉ ዓለይሂ ሰላቱ ወሰላም እዛ ጧኢፍ ላይ
ልጆች ድንጋይ እየወረወሩባቸው የወገሩት እግራቸው ደም በደም ሆኖ እግር ያ ደም የለበሰው ጫማ ከፍ ይላል ማለት ነው። ወደ አርሽ ከፍ ሊል አላህ ሱብሓነሁ ወተዓላ የሰማዩን በር ይከፍትላቸዋል ማለት ነው። ከመከፈቱ በፊት ግን ያው ተርቲብ ስለነበረው ከጂብሪል ጋር ስለነበሩ እንዲከፈትላቸው ረሱል ዓለይሂ ሰላቱ ወሰላም ወደ ላይ ከፍ እንዳሉ ጅብሪል ዓለይሂ ሰላም ማን እንደሆኑ ይናገራሉ። ከዛ በኋላ የመጀመሪያው ሰማይ ይከፈታል ማለት ነው። ከዛ በኋላ የሚቀጥሉት ቪዲዮዎች ደግሞ ወይም ትዕይንቶች የሚቀጥለው ክፍል አሪፍታለን ኢንሻአላህ። ከዛ ደህና ቆዩ። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ተስሊመን ከሲራ